ቤተክርስቲያን በሁሉም አቅጣጫ ሰላምና መረጋጋት ያለባት ከተማ ነበረች። መማፀኛ ከተማ ናት። ሰዎች ከተጣሉ የሚታረቁበት፣ መንግስታቶች ሃይባይነት ሲጠፋባቸው የምትገጽስ መሃል ገብታ የምታስታርቅ፣ ህዝብና መንግስት መሃል ቆማ የምታስተካክል ነበር መሆን የሚገባ። የዓለም መንግስታት በግብረ ሰዶምነት ላይ አቋም መውሰድ በጀመሩበት ማግስት የኢትዮጵያ ቤተክርስቲያን ደግሞ በዚህ ጉዳይ ላይ ዝም ማለቷ በጣም የሚያሳፍርና የሚያሳዝን ጉዳይ ነው። የሞራል ልዕልናው ከፍ ያለው ምእመን ዘንድ በቤተክርስቲያን ወንጌልን ቃሉን ከፍታችሁ እያነበባችሁ የሞራል ልዕልና አለን ብላችሁ በሚታስቡበት ቢኮዝ እኛ የክርስቶስን ልብ አለን ብሎ መጽሐፍ ስለሚናገር ይህንን እያሰባችሁ እንዴት ወንድና ወንድ መጋባት፣ ሴትና ሴት መጋባት ክቡር ነው ይፈቀዳል ብላችሁ ታስባላችሁ? እንዴትስ አእምሯችሁ ለዚህ ክፍት ሆነ ነው? ከነዚህ አይነት እርኩስ ተግባር ጋር የሚተባበሩ ሰዎች ጋር ህብረት ማድረግ አያስፈልግም። ገንዘቡም በአፍንጫችሁ ይውጣ። እውነት ነው። በዛ መንገድ የሚመጣው ገንዘብ እውነት ለእናንተ የመስዋዕት ሽታ ሊሆን አይችልም። በቃ ይሄ ይሰነፍጣል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አድርጉት። በተቀደሰው በመባና በአስራት ሰዎች ታምኖ ለእግዚአብሔር በሚሰጡት ቤቱ ደግሞ የምትፈልጉትን ነገር አከናውኑ። ከዛ ውጭ ግን በዚህ በኩል በነ ዶክተር ስዩም በኩል ከነዚህ ሰዎች ጋር በህብረት ይሰራሉ። በዛ በኩል ደግሞ አይ እነዚህ ሰዎች በአሰራር ግድፈት ነው ያባረርናቸው። እንዴት በአሰራር ግድፈት አባረራችሁ ማለት ከምዕመናን ልስት ትሰርዛላችሁ? አዎ የቤተክርስቲያን ስልጣን ነው እሱ ልክ ናቸው። ግን እነዚህ ሰዎች ለረጅም ዓመታት ዋጋ ከፍሎ በሚመኑን አገልግሏል። ቤተክርስቲያኑን አንጿል። ቤተክርስቲያኑን ደግፏል። ቤተክርስቲያኑን በብዙ ቤታቸውን፣ ኑሯቸውን፣ ትዳራቸውን ሰጥቶ አገልግሏል። እንደ ቀላል ነገር አሽቀንጥራችሁ የምትጥሉት ነገር ነው ወይ ነው? አይ ታግሰናል። ከዛ በላይ ለምን አልታገሳችሁም ነው? ለምንድን ነው ከዛ በምትከሰሱበት ነገር ለማጣራት ብላችሁ እነሱን መግፋት ለምን መጣ ነው? ለምን መጣ?